ወያላ ተኛ። ማንቸስተር ዩናይትድ ይሸነፋል ብለ ጭራሽ እረፍት ላይ ቪዲዮ የሰራህ ወያላ ቪዲዮህን ቶሎ ደብቅ። እንደውም የሆነ ሰዓት ላይ ወልቭሶች አሳዘኗቸው መሰለኝ። ጭራሽ ማግባትን ፍላጎት አልነበራቸውም እንጂ ከዚህ በላይ ነበር የሚያገቡት ማለት ነው። እና ወያላ እንደው ምን ዛሬ አሸነፍን፣ አሁን ምን ልትሉ ይሆን? አሁን በዚህ ጨዋታ ምን ልትሉ ይሆን? ጭራሽ እረፍት ላይ ቪዲዮ የመጀመሪያውን ቪክትሪ ማን ዩናይትድ ይሰጠዋል ወይ? በእርግጠኝነት ለዛ አይደል በሳት ያለው ግባና አውጣው። ይሄኔ ዩናይትድ ቢሸነፍ ይሄው ብዬ ነበር፣ ይሄው ተናገሬ ነበር ለማለት ነው አይደል ጉስ። ለማንኛውም ፕሪሚየር ሊጉ ላይ ደካማ የሚባል ቡድን የለም። ቅድም እንዳልኳችሁ በአንጻራዊነት ያው ወልቭስ ትንሽ ደከም ይላል፣ ግን እኛ ትንሽ ደከም ያሉት ነው የሚከብዱን እንደምታውቁት ማለት ነው። ለማንኛውም ሰከንድ አፍ ጨርሰነዋል ጨዋታውን ብዬ ነበር ለማለት የሚደረግ እንቅስቃሴን ግን እንቃወማለን። አስቡት ሳምንታችን እንዴት ሊሆን እንደሚችል ተሸንፈን ወይ ነጥብ ጥለን ቢሆን ነው። በስመ አብ አርሰናል በቪላ ተሰጥቶታል። ራያ ውቃቤ እንዳለበት ሰው መሬቱን ሲደልቅ የቪላን ስታዲየም ማለት ነው ወደ እምነት ተቋም ቀይረውት ነበረ ምናምና። ብቻ ሊቨርፑልም ነጥብ ጥሏል። ሁሉ ነገር ፏ ብሎ ዩናይትድ አሸንፏል። ልብ በልልኝ። ይመቻችሁ። ነገ ቻምፒየንስ ሊግ ምን ላይ ነው የምቆመረው? እንዳለ አቋማሪ ድርጅቶች ተዘግቷል እኮ ብላችሁ ካሰባችሁ ተሸውዳችኋል። ምክንያቱም ህጉን ጠብቆ እየሰራ ያለው አርዲ አለላችሁ ማለት ነው። አርዲ ቤ እንግዲህ ከ20% ካሽባክ ጋር እየጠበቃችሁ ነው። ሰው እንዳታስቡ አርዲ ላይ ትጮታላችሁ ማለት ነው። ሃፒ በርዝዴ ነው ያለኝ ማንችዬ። አራዳ ልጆች ይሄ ልደቴ ብቻ አይደለም ሰርግ እስከ ምላሹ ነው የተደገሰልኝ ነው ማለት ይኸውልህ። ወያላን ቋጣሪን እረፍት ላይ አቻውተ እንቅልፍ ተነሳውና ከረፍት በኋላ ለጣጥፈ አጥበት አስተኛልኛለህ ማንችዬ። አረ ውለታ በዛብኝ። አረ በስ ምን አይነት ምሽት ነው? ምን አይነት ቀን ነው? ምን አይነት ልደት ነው? አንጀቴ ቂቤ ጠጥተን ያደረገው የእናንተ አልጠጣም። ኡፋይ ምን አይነት ጨዋታ ነው? አቤት ፈርስት ሃፍ ጭንቀት፣ አቤት አቤት አቤት። ሰከንድ ሃፍ አሳረፉኝ በመቤቴ። ይህን ነበር ማየት የምንፈልገው። ማንችዬ ቀጥል አድርጉልን፣ አሁን ቀጥሉልን፣ እችን ጭዌ ቀጥሉልን እባካችሁ፣ አታጨናንቁን። ሌሎች እያዝረከረኩልን ነው ከስር፣ እኛ እየተጠቀምን አንዷን ጆሮ እንይዛታለን የዋንጫችንን። አናዳምጥህም ነው ምን ዓለም የሚቋጥረብን እኛ ማለን? ዓለም የሚያይ ሊቨርፑልን እዛው ፈልጓት በስተመጨረሻም ገብተናል። ሌላው ደግሞ ቤቲንግ የት እንጫወት ስትሉ ለነበራችሁ ቃና ቤት ከች ብሎላችኋል። ቃና ቤት ያለ ስጋት ገንዘቡን ገቢና ወጪ የሚያደርግበት ታማኝ ድርጅት ነው። በኳስ ስትጮቱ እስከ 10% ካሽባክ አለው። ሌላ ደግሞ ፈጣን ጌሞችን ስትጮቱ እዛው ላይ በየቀኑ እስከ 10% ካሽባክ አለው። ሁላችሁም ቃና ቤት ላይ ተዝናኑ እንላለን። አዎ ጀሞ ዛሬ ማንቸስተር ዩናይትድ ከአዲስ ከቴጋ ተጫውቶ ዛሬ ነጥብ ይዞ ወጥቷል። ወልቭስ ማለት እኮ የሻምፒዮንሺፕ መጨረሻ ደንቆሮ ቲም ነው። ጤና ቲም አደራጅተን ብንጫወት እኮ ከወልቭስ በላይ እንጫወት ነበር። እልም ያለ ደንቆሮ አለሌ የሆነ ደንቆሮ። ይሄን አሸነፍን ብላችሁ መቼስ የምትኮራሩ አይመስለኝም። ድንቁር ያለ ቲም። ኧረ በስመ አብ። ዝም ብሎ እኮ የጤና ቲም ከኢትዮጵያ የጤና ቲም ይዘህ ብትጫወት እኮ ከወልቭስ በላይ ይጫወታል። ከአሁኑ መውረድ ያለበት ቲም ጃንዋሪ ላይ መውረድ የሚቻል ቢሆን ወልቭስ መውረድ ያለበት ቲም ነው። ምንም ለቋጠሯ ራሱ የማይመች አቻውኑ ቢያንስ ትንሽ ተስፋ አግኝተን ነበር። እልም ያሉ አለሌ ደንቆሮ ነው። አሁን ከሊቨርፑል በላይ ነው ነጥባቸውን አሻሽለዋል ማለት ነው። እኔ ዛሬ ወልቭስ ተፍ ይላል ብዬ ነበር። ጤና ቲም ከጤና ቲም የማይሻል ድንቁር ያለ ቆሻሻ ቲም ነው ወልቭስ የሚባለው። ከአሁኑ ነው መውረድ ያለበት። ይመሻችሁ ጀሞ። ዝም ብላችሁ ጠብቁ። ዛሬ እንዴት የሚያሯሩጠው አለሌ ውርደት ቅሌት ጋብዣችኋለሁ። ዛሬ ግብዣውን ተቀብለናል፣ አይተኗል፣ ወደኗል። በክብር ይሄን ብለናል። ይቻላል ማንቸስተራውያን ይቻላል። 4-1 በሆነ ውጤት አሸንፈናል። ከመሪው አርሰናል ጋር የ8 ነጥብ ልዩነት ብቻ ነው ያለን። ታኙ በቃ እናመሰግናለን እስካሁን ድረስ ስለተከታተላችሁን። ደህና ደሩ። ጠዋት የምታዩ ደጋፊዎች ደግሞ ይቻላል፣ ማንቸስተር ይችላል። አንተ አመዳሙ እያላ እስኪ አልቋጠርኩም እስከ 7 ሰዓት ሳልተኛ እንጮላ አላየሁም በረኝ። እስኪ አንተ ውሸታ ቪዲዮ ልሰራ ቁጭ ብለህ የጠበክ እንደነበር ማላቅ መስሎህ አይደል? ተኛ። ይሄን ቪዲዮ አይተህ ተኛ። ኮፒ ሊንክ ያደረግክ አንተ ማድረስለት
በደንብ አይተህ ተቃጥለህ ተኛ። እኛ እንደፈራን አይተህ በተለይ ረፍሳ ላይ አንዳቸው ሲሆን ተስፋ አድርገህ ነበረ መስሎ ነበር አይደል አባቴ? ዛሬ አልሆነልህም፣ አልተሳካልህም። እግርን ታጥበህ ተኛ። ስለ ጨዋታው ነገ በሰፊው ትንታኔ እንሰጣለን፣ እናወራለን። ግን እንኳንም አሸነፍን፣ ወደ ቶፕ 6 ተመልሰናል። 6ኛ ላይ ነን። 4 ጎል አዘንበናል። ብሩኖ ፈርናንዴዝ ምን አይነት ፐርፎርማንስ ነው ያሳየው? ማውንት ራሱ ማለት ነው ሰይጣናዊ ነው ያመሸው ዛሬ። በጣም ብዙ የምናወራቸው ነገሮች አሉ። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። ወያለው ግባ። ማንቸስተር ዩናይትድ ወልቭስን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቶፕ 6 መምጣት ችሏል። በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ሞሊኒክስ ስታዲየም በመጓዝ ወራጅ ቀጠና ላይ የሚገኘው ወልቭስን የገጠመው ማንቸስተር ዩናይትድ 4-1 ማሸነፍ ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች እጅግ በጣም ጥሩ ፐርፎርማንስ ማሳየት ችሎ ነበረ። ፈርስት ሃፍ ላይ በርከት ያሉ ሙከራዎችን ማድረግ ቢችሉም ነገር ግን 1-1 ለመለየት ነበር የተገደዱት። ብሩኖ ፈርናንዴዝ ጎል በማስቆጠር ቀዳሚ ማድረግ ችሎ ነበር ዩናይትድን። ነገር ግን ከዛ በኋላ ወልቭሶች በቤልግሬድ ጎል አማካኝነት 1-1 ማድረግ ችሎ ነበረ። ዩናይትድ ክሊንሺት የማስጠበቁ ነገር በጣም ጥያቄ የሚነሳበት ሆኖ መቀጠሉ እየተመለከተ እንገኛለን። ዘንድሮ ያስመዘገበው የክሊንሺት ቁጥር መጠንም 1 ብቻ እንደሆነም እየተመለከተ እንገኛለን። ከሁለተኛው አጋማሽ በኋላ ግን ዩናይትድ በጣም ጎሎችን በማስቆጠሩ ረገድ በጣም የተሻለው ቡድን ሆኖ ተመልክተነው ነበረ ከመጀመሪያው አጋማሽ አንጻር ማለት ነው። በሁለቱም አጋማሾች ግን በርከት ያሉ ሙከራዎችን በማድረጉ ረገድና ጨዋታው ላይ ኳስ ቁጥጥሩን የበላይነት በመውሰዱ ረገድ ዩናይትድ የተሻለው ቡድን ነበረ። ከሁለተኛው አጋማሽ መልስ እምቦሞ፣ ሜሰን ማውንት እንዲሁም ደግሞ ራሱ ብሩኖ ፈርናንዴዝ በድጋሚ በፔናልቲ ባስቆጠሯቸው ጎሎች አማካኝነት 4-1 ነው ዩናይትድ ወልቭስን መርታት የቻለው። በዚህም 25 ነጥቦችን በመያዝ 6ኛ ደረጃ ላይ መቀመጥ ችሏል። ወልቭስ አሁን ላይ ወላጅ ቀጠናው ላይ በ2 ነጥብ ነው የተቀመጠው። ዘንድሮ ከፕሪሚየር ሊግ ይወርዳሉ ተብሎ ከሚጠበቁ ቡድኖች መካከልም አንዱ እንደሆነ እየተመለከትን እንገኛለን። ላለፉት 5 ጨዋታዎች ምንም ጎሎችን ማስቆጠር አልቻሉም ነበረ። ዛሬ ነው ዩናይትድ ላይ ጎል ማስቆጠር የቻሉት ከ5 ጨዋታዎች በኋላ ማለት ነው። ዩናይትድ በጣም ጥሩ ፐርፎርማንስ ነበር ያሳየው። ግን ወራጅ ቀጠና ላይ የሚገኘውና ይወርዳል ተብሎ የሚጠበቀው ወልቭስ ላይ ነው ይህንን ፐርፎርማንስ ያሳየው። የሆነ ሆኖ ግን ዩናይትድ እጅግ በጣም አስፈላጊ 3 ነጥብ ይዞ መውጣት ችሏል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። ይሄ ነው ወልቭስ ማለት ይሄ ነው። በቃ እኛ የምናውቀው እንደ ጀማው ትርፍ የፈርስት ሃፍ ራሱ ማሸነፍ የለባትም። ይኸውልህ የቋጠሮኝ ጥግ የምታየው እዚህ ላይ ነው። በቃ ማሸነፍ እንደሌለባት ገብቶኝ ማለት ነው። በቃ መተኛት አለብኝ 1-0 ፈርስት ሃፍ አሸነፈች ብዬ ልተኛ ስል ወልቭስ አባቴ የልጅነቴ 2ኛ ክለቤ 3ኛ ክለቤ ንቅንቅልኝ ወስዶ አባት ፈርስት ሃፍ እንኳን መደሰት የለባቸውም ጀማው። ፈርስት ሃፍ ያርሰናል ደጋፊ በሙሉ እንኳን ደስ አለ ተደሰት፣ የሌላም ክለብ ደጋፊ ማለት ነው። ሰከንድ ሃፍ ስለሚፈጠረው እኔ ምን አገባኝ? ያገባኛል አያገባኝም። ዋናው ነገር ምንድነው? ወልቭስ አንበሳ በቃ 20ኛ ደረጃ ያለው ወልቭስ ትርፌ ላይ ጎል ሰንቅሮ አቻ ሆኖ እረፍቱን አጠናቋል። እንኳን ደስ አላችሁ ወልቭሶች። በእውነት በኢትዮጵያ የወልቭስ 3ኛው ደጋፊ ነኝ። በቃ 3ኛ ክለብ የወልቭስ ነው። ምንም አታመጣል። ከተሸነፍሽ ግን ቁም ስቅልሽን ነው ማብላሽ። ይሄንን ወቂ ከተሸነፍሽ ቁም ስቅልሽን ነው ማብላሽ። ማለቅሽ ነው የሚሆነው። ትርፍዬ ለማሸነፍ ሞክሪ። ጀማው እየቋጠራችሁ ይመቻችሁ። ተመስገን፣ እውነት ተመስገን ነው። መቼም የምታሸንፉትን ቡድን መኖሩ የምትችሉትን ቡድን መገኘቱ ጥሩ ነው። ከማን ጋር እንጫወት ሲባል ከዚህ በኋላ ከወልቭስ ጋር ተጫወቱ እንላችኋለን። እየሄዳችሁ ወልቭስን ጣት አረጓታላችሁ። አይ ጥሩ ነው። ቢያንስ የሚመጥናችሁ ቡድን መኖሩ አሪፍ ነው። ጉዳችሁ ፈልጦ ነበር ግን ተርፋችኋል። ተረፈች፣ ተርፈሻል፣ ተርፈሻል። ስናይ ኳሷን አገኙት። ዳሎ ኳሱን እምቡማ ከተቱት። ወዛው ብራያን እምቡማ ማንቸስተር ዩናይትድን እንደገና ወደ ቀዳሚነት መለሰ። ካሜሮናዊው ብራያን እምቡማ ማንቸስተር ዩናይትድ በተጨነቁበት ሰዓትና ችግር በገጠመባቸው ሰዓት ላይ አላህ ብሎ ከፊት ቀድሞ ኳስና መረቡን ማገናኘት ቻለ። የተኩላው ተንኮል ከ50 ደቂቃ መሻገር አልቻለም። ሻሼ ሰከንድ ሃፍ 4-0 ነው የገቡት። አቢቢ ምን ቅመው እንደገቡ አላውቅም። ብቻ 3-1 ሆነዋል። በዚሁ ከቀጠለ 6 ምናምን ማግባት አይቀርም። ነገ ቻምፒዮንስ ሊግ ጨዋታ አለ። ትላልቅ ጨዋታ ነው ማየት ያለብን እና እዚህ ላለመውረድ የሚጫወቱ ሁለት ቲሞች ማየት አይጠበቅብንም። እንተኛ ለማለት ነው። እኔ ቋጠሮ ፈትቻለሁ። ማሰላማ መቻችሁ። እሺ 4 ከመቼ ወዲህ ነው 4 ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሎች ማን አግባላቸው?
ልተኛ ነበር እኮ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዚዮን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ። እሺ ትርፌ አሸነፋችሁ። ለካ ፈርስት ሃፍ ኤፍሲ ውልቭዝ ነበረ። ከዚህ ጨዋታ የተማርነው ነገር ወሳኝ ነገር ማለት ግሪምዝቢ ታውን ከውልቭዝ እንደሚሻል መውረድ አለበት። ውልቭዝ መውረድ አለበት እንጂ አቻቺ ተሳስተሽ ነው ስድስተኛውሽ ተሳስተሽ ስድስተኛውሽ ሼባውን ትተሽሽ ገባሽ? አብረን ምናምን የሚባል የምን አባ አብረን አሁን ከቸልሲ ጋር ነው አብረሽ መቀመቅ የምትወርጁ። ፓላስ ሁለተኛ ቡድን ይበልጥሻል። እሱ እንድታቅልኝ ይፈልጋል። አሁን እኔ ማየት የምፈልገው ማለት የምትሰሩትን ቪዲዮ ነው በቃ ማየት ፈልግ። በእናታችሁ ፈርስት ሃፍ ላይ የሰራሁትን ቪዲዮ የሚማርጉት እንሳቅባችሁ እስቲ በእናታችሁ። እንደዚህ ተብሎ ነበረ ከዛ ላ ሰከንድ ሃፍ ላይ ውልቭዝና ለጥናት ምናምን ነገር በ3 ጎል ዲፍረንስ አሸነፍን ምናምን ብላችሁ በእናታችሁ ዱቄቶች። ውልቭዝ አይችልም ታምናላችሁ ብዬ ገምታለሁ። ውልቭዝ አይችልም። ዌስትሃም ነው የሚችል። ዌስትሃም ይችላል፣ በርንሌም ይችላል። እሱን አሸንፋችሁታል። ግን አዌ ጌሙ ሰከንድ ጌሙ ታዩታላችሁ፣ ያስደምማችኋል በርንሌ። ምክንያቱም ሬሌጌሽን ባትል ስለሆናችሁ ማለት ሬሌጌሽን ባትል ውስጥ ማይቀር ነገር ነው። ባይዘዌ የጊዜ ጉዳይ ነው እንጂ ተመልሰሽ ወደ መጣሽበት የተረፍሽበት ሬሌጌሽን ትሄጃለሽ። ምንም ማድረግ አይቻልም። ዛሬ ብዙ ጎል አግብተሽ አሸነፍሽ፣ ብዙ ጎል አግብተሽ ግን ውልቭዝ ላይ ከግሪምዝቢ አይሻል፣ ከግሪምዝቢ አይሻል።